ጤና ይስጥልኝ እንዴት አላችሁ የቻናሌ ቤተሰቦች በዚህ ቻናል እንደምታውቁት በዋናነት አካውንቲንግ እና ፋይናንስ እንዲሁም ሪሌትድ የሆኑ ኮንሰፕቶችን የምንመለከትበት ቻናል ነው። በተለይም የተለያዩ ትምህርቶችን ኮንሰፕቶችን ብሬክዳውን አድርገን በቀላሉ እንረዳበት ቻናል ነው። እንግዲህ ቻናሉን ሰብስክራይብ ማድረግ እንዳትረሱ ለቻናሉ አዲስ ከሆናችሁ ማለት ነው። በአካውንቲንግ እና ፋይናንስ ትምህርት እንዲሁም በቢዝነስ ትምህርት ጆርናችሁ ይጠቅማችኋል ትጠቀሙበታላችሁ ብዬ አስባለሁ። ሰብስክራይብ አድርጉ ኖቲፊኬሽን እንዲደርሳችሁ የደወል በተኗን መጫን እንዳትረሱ። እንግዲህ ብዙ ጊዜ a = l + e l + oe ወይም ደግሞ l + c እየተባለ በአካውንቲንግ እና ፋይናንስ አካባቢ እንደ ፊገርም ሲቀመጥ እንዲሁም ደግሞ ሲነገር ብዙ ጊዜ ሰምታችሁ ሊሆን ይችላል። ወይም ደግሞ የአካውንቲንግ እና ፋይናንስ ተማሪ ሆናችሁ ትምህርታችሁን ስትጀምሩ ይሄ ነገር መምጣቱ አይቀርም። a = l + e የምንለው ማለት ነው። ይሄ ፎርሙላ ነው ሲምፕሊ አንድ ቀላል የሆነ አካውንቲንግ ኢኩዌሽን የምንለው የአካውንቲንግ መሰረት ነው የምንለው አንድ ፎርሙላ ነው። ስንተነትነው አሴት = ላያቢሊቲ + ኦነርስ ኢኩዊቲ ነው። ወይም ደግሞ ካፒታል መሆን ይችላል ላያቢሊቲ + ካፒታል ብለን መናገር እንችላለን። ሲምፕሊ ቀላል ነው እሱ። ነገር ግን what is the big idea behind this formula? ምንድነው ከዚህ ፎርሙላ ጀርባ ያለው ወይም ደግሞ መረዳት ያለብን ትልቁ አይዲያ ምንድነው የሚለውን ማወቅ መረዳት ይኖርብናል ማለት ነው። እሱ እንዳለው በላቸው ባላለው እንግዲህ ቻናሉ ስም እሱ እንዳለው አካዳሚ ነው። ሰብስክራይብ ማድረግ እንዳትረሱ። እስቲ እንረዳው ኮንሰፕቱን። ለምሳሌ እዚህ ጋር እናንተ አላችሁ ብለን እናስብ። እናንተ አላችሁ አንድ ሰው ነው እዚህ ጋር ያለው። ይህ ሰው ቢዝነስ ለመጀመር ያስባል። የሆነ ያህል ብር ይዟል፣ ቆጥቦ ይዟል፣ ወይም ደግሞ በተለያየ ምክንያት ቢዝነስ መጀመር አለብኝ ብሎ አሰበ። የሆነ ንግድ መጀመር አለብኝ ብሎ አሰበ። ወይም ደግሞ ሴትም ከሆነች አሰበች እንበል። የተለያዩ አይነት የቢዝነስ አይዲያዎች መጡላት ወይም ደግሞ አሰበች የተለያዩ የቢዝነስ አይዲያዎችን። ለምሳሌ ሱቅ ታስባለች፣ ሻይ ቡና ለስራው ትላለች፣ ዳቦ ቤት ልክፈት ወይ ምናምን እያለች ታስባለች ወይም ደግሞ ያስባል። የተለያዩ አይነት ሐሳቦችን ያወጣል ያወርዳል። የተለያዩ ነገሮችን ካሰበ ኢንቫይሮንመንቱን ካሰበ አዋጭነቱ ምናምን ካሰበ በኋላ እስቲ ኮፊ ሃውስ ልክፈት ብሎ ወሰነ ማለት ነው። ኮፊ ሃውስ ሲምፕሊ ቡና ቤት ማለት ነው። ቡና የሚሸጥበት ቤት ለመክፈት አሰበ። አጠቃላይ ወጪውን አሰላ፣ ጥቅምና ጉዳቱን አየ። አይ በቃ እስቲ ኮፊ ሃውስ ነገር ልክፈት ብሎ ያስባል ማለት ነው። ስለዚህ አሁን ሪሰርች ሲያደርግ የደረሰበት ነገር ምንድነው? 20,000 ብር ያስፈልገዋል። ይሄን ኮፊ ሃውስ ለመጀመር 20,000 ብር ያስፈልገዋል። ወይም በራሳችሁ ሲሆን 20,000 ብር ያስፈልጋችኋል ብለን እናስብ ይቺን ኮፊ ሃውስ ለመጀመር። ቅድም እንዳልኩት ሴቭ ያደረጋችሁት 15,000 ብር አለ። ሴቭ ያደረጋችሁት 15,000 ብር አለ። ነገር ግን የሚያስፈልጋችሁ 20,000 ብር ነው። አዋጭ ነው ብላችኋል። ስለዚህ አጠቃላይ ወጪውን ስትሰሩ 20,000 ብር ብላችኋል። ነገር ግን ኪሳችሁ ውስጥ ያለው 15,000 ብር ነው። 15,000 ብር ነው። ስለዚህ ኦልሞስት ባላንስ 15,000 አለ። እዚህ ጋር ቀሪ ሚለው ላይ ይቅርታ ቀሪው 15,000 ሳይሆን 5,000 ነው። ኦኬ ቀሪው 5,000 ብር ነው ማለት ነው። ሴቭ ያደረጋችሁት እናንተ 15,000 ብር አላችሁ ኪሳችሁ ውስጥ ወይም ባንክ አካውንቶች ውስጥ
አሁን ተጨማሪ ቀሪ 5000 ያስፈልጋችኋል። አሁን ይሄንን 5000 ከየት ላግኝ ብላችሁ ስታወርዱ ምን አሰባችሁ? ብድር 5000 ብሩን በብድር ማምጣት በብድር ማግኘት ማለት ነው። በብድር ማግኘት ከባንክ ሊሆን ይችላል ኦር ከምንም ሊሆን ይችላል። ብቻ ግን 5000ን በምን አገኛችሁት? በብድር። ኦኬ 5000 ተበደራችሁ። ከባንክ ሊሆን ይችላል ወይ ከጓደኛችሁ ሊሆን ይችላል ወይ ደግሞ ከቤተሰብ ሊሆን ይችላል። ከየትም ይሁን ብቻ ግን 5000 ብር አገኛችሁ። ስለዚህ መጀመሪያ የቢዝነስ ሐሳብ አይምሯችሁ ውስጥ መጣ። ብዙ የቢዝነስ ሐሳቦችን አሰላችሁ። ሱቅ አላችሁ፣ ሻይ ቤት አላችሁ፣ ዳቦ ቤት አላችሁ፣ ኮፊ ሃውስ ወይም ደግሞ ሲምፕሊ ቡና ቤት ልክፈት ብላችሁ አሰባችሁ። ፕሮዳክታችሁ ቡና ነው፣ ቡና ትሸጣላችሁ ማለት ነው። ስለዚህ ስታጠኑ ገበያውን ስታጠኑ አጠቃላይ ወጪው 20000 ብር ያስፈልጋችኋል። ለመነሳት 20000 ብር ያስፈልጋችኋል። ኪሳችሁ ውስጥ 15000 ብር አለ። ያን 15000 ብር ያዛችሁ፣ ቀሪ ደግሞ 5000 ብር ያስፈልጋችኋል። ስለዚህ በብድር 5000ን ለማምጣት ወሰናችሁ ማለት ነው። እንግዲህ አመጣችሁ። ከባንክ ይሁን ከጓደኛ ይሁን ከየትም ይሁን ብቻ ግን ምን ያህል ገንዘብ ያዛችሁ ማለት ነው? 20000 ብር ያዛችሁ። ስለዚህ አሁን የሚያስፈልጋችሁን ወጪ ቻላችሁ ማለት ነው። 20000 ብር እጃችሁ ላይ አለ። 20000 ብር እጃችሁ ላይ አለ። አንደኛ 15000 ከኪሳችሁ ነው፣ 5000 በብድር ነው። ኦኬ ስለዚህ አሁን ይሄው 20000 ብር ሞልታችኋል። ኦኬ 20000 ብር ሞልታችኋል። እነዚህን 20000 ብር ስናያቸው አንደኛው 15000 ብር ነው። ያንን ኢንቨስትመንት እንለዋለን። ሲምፕሊ እናንተ ኢንቨስት ያደረጋችሁት ነው ማለት ነው። ኢንቨስትመንት ነው። ሶሪ ይቅርታ። ይሄኛው 15000 ብሩ ምንድነው? ኢንቨስትመንት ነው። እናንተ ከኪሳችሁ ኢንቨስት ያደረጋችሁት ነው ማለት ነው። ሌላው 5000 ብር ግን ሎን ነው፣ ብድር ነው። ኢንቨስትመንት እና ብድር በእነዚህ በሁለቱ አማካኝነት 20000 ብሩን ሞልታችኋል ማለት ነው። 20000 ብሩን ሞልታችኋል። እሺ የቢዝነስ ሐሳብ ነበራችሁ። ቢዝነስ ሐሳቡን አጸደቃችሁ፣ ወጪውን ሪሰርች አደረጋችሁ። 15000 ከራሳችሁ ቀሪውን 5000 በብድር አገኛችሁ። አሁን በዚህ 20000 ብር ምን ማድረግ ትጀምራላችሁ? ቢዝነሱን ልትጀምሩ ነው። ገንዘብ ይዛችኋል። በዚህ 20000 ብር እቃ መገዛዛት ትጀምራላችሁ። 20000 ብር አለ። ስለዚህ ማሽነሪ እዚህ ጋር የተባሉት ቡና መፍጫ ሊሆን ይችላል አይደል? ቡና መፍጫ፣ መቁያ፣ ምንድነው የምትፈጩበት ወዘተ እነዚህ ነገሮች አሉ። አንድ ላይ 10000 ብር ነው ብለን እናስብ። ሊወደድ ይችላል። ነገር ግን ለምሳሌ 10000 ብር ነው ብለን እናስብ። የተለያዩ ደግሞ እቃዎች ይኖራሉ። ሲኒ ይኖራል፣ ረከቦቶች ምናምን ምንላቸው ነገሮች 2000 ብር ፈጁ ብለን እናስብ። ፈርኒቸሮች ደግሞ ይኖራሉ አይደል? ወንበር፣ ጠረጴዛ ወዘተ እነዚህ ነገሮች አሉ። እነዚህን 5000 ኮስት ያደርጋል፣ ወጪ ያስወጣሉ ብለን እናስብ። ያው ቡናው መኖር አለበት። ኦሬዲ ቡናው አለ፣ ስኳሩ ምናምን 2000 ቢሆን ዋጋቸው። ይሄ ልትነሱ ነው፣ ገና ልትነሱ ነው። በመጨረሻ ደግሞ ለስራ ማስኬጃ ካሽ 1000 ብር ያዛችሁ። አያችኋቸው አይደል? ስለዚህ አሁን ቀጣዩ ስቴፕ ደግሞ ምንድነው? እነዚህን ነገሮች ይዛችኋል፣ ስራ ትጀምራላችሁ ማለት ነው። አሁን እነዚህን ነገሮች መጀመሪያ የገዛናቸው ከማሽነሪው ጀምሮ የተለያዩ እቃዎች ያልናቸው ፈርኒቸሮቹ ይሄው 10000 ብር፣ 2000፣ 5000 አጠቃላይ ስንደምራቸው ስንት ይመጣሉ? 20000 ብር ይመጣል። ይሄን 20000 ብር
አጠቃላይ ዋጋውን ማለት ነው። እነዚህን በአጠቃላይ ገዝተንበታል 20 ሺህ ብሩን እነዚህን በአጠቃላይ ገዝተንበታል። እነዚህ ነገሮች ምን ይባላሉ ማለት ነው? አሁን የገዛናቸው ማሽነሪው፣ እቃዎቹ፣ ምናምኖቹ በጠቅላላ አሴት ይባላሉ። ኦኬ አሴት ይባላሉ። የመጡት በምንድን ነው? ፓስት ትራንዛክሽን ነው አይደል? ገንዘቡ አለ፣ ትራንዛክት አደረግን፣ አመጣናቸው። ከዛስ በእኛ ኮንትሮል ስር ናቸው። እኛ እንቆጣጠራቸዋለን ማለት ነው። ከዛስ ፊውቸር ደግሞ ኢኮኖሚክ ቤኔፊት አላቸው። ማሽነሪው ስንሰራበት ነገ ቡና እንሸጥበታለን፣ ገቢ እናገኝበታለን። እቃዎቹ እንደዛ፣ ሲኒው ተጠጥቶበት ነው አይደል የሚከፈለን። ፈርኒቸሩ ሰዎች ተቀምጠውበት ነው ቡና ጠጥተው ክፍያ የሚከፍሉት። ምንድነው ማለት ነው? ፊውቸር ኢኮኖሚክ ቤኔፊት አላቸው ማለት ነው። ስለዚህ እነዚህ በጠቅላላ እነዚህን 3 ክራይቴሪያ የሚያሟላው ምን እንለዋለን? አሴት እንለዋለን። 3 ክራይቴሪያ ያሟላል በአይኤፍአርኤስ መሰረት ማለት ነው። አይኤፍአርኤስ ምንለው ስታንዳርድ ነው፣ ወደፊት እናየዋለን። አንደኛ ከፓስት ትራንዛክሽን መምጣት አለበት። ትራንዛክት አድርገን ያመጣ ነው፣ በእኛ ኮንትሮል ስር መሆን አለበት። ሌላኛው ደግሞ ፊውቸር ኢኮኖሚክ ቤኔፊት መስጠት አለበት። ልክ ካሽ ፍሎ ሊያመጣልን ይገባል ማለት ነው። ፍሎ ኦፍ ካሽ ሊያመጣልን ይገባል። ይሄን አለን። ነገር ግን አሴቱ በጠቅላላው ስንት ብር ነው የወጣበት? ወይም ደግሞ ኮስቱ ስንት ነው? 20 ሺህ ብር ነው። 20 ሺህ ብር። ይሄ 20 ሺህ የመጣው በ5000 ምን ላያቢሊቲ፣ 5000 ብድር፣ 15000 በ15000 ደግሞ ኦውነርስ ኢኩዊቲ የባለቤቱ ሀብት ማለት ነው። እዚህ ጋር ይሄኛው ሌላ ሐሳብ ነው። ቆይ ወደሱ እንመጣለን፣ እሱን ተውት። ኦውነርስ ኢኩዊቲ 15000 ላያቢሊቲ 5000 አሴቱ በጠቅላላ ስንት ይሆናል ማለት ነው? 20 ሺህ። ምን ማለት ነው? 20 ሺህ ብር አለን፣ የ20 ሺህ ብር ንብረት አለን። የዚህ የ20 ሺህ ብር ንብረቱ በጠቅላላው ግን የኛ አይደለም። የመጀመሪያው የማን ነው? 5000 የማን ነው? የአበዳሪዎቻችን ዕዳ ነው። የአበዳሪዎቻችን ነው። ኦኬ ሌላውስ? ሌላው ደግሞ የራሳችን ሬዚጁዋል ኢኩዊቲ ወይም ደግሞ ኢንቨስት ያደረግነው ማለት ነው። ኦውነርስ ኢኩዊቲ ያን እንላለን 15000 ማለት ነው። ሌላው 5000 በላያቢሊቲ ነው። አሴት ደግሞ 20 ሺህ ነው። በሌላ አገላለጽ 20 ሺህ ብር ሪሶርስ አለን። ንብረት አለን። ከዛ ውስጥ 5000 ላያቢሊቲ 15000 ምንድነው? ኢኩዊቲ ነው። እነዚህ ነገሮች ምን እንላቸዋለን? ሶርስ እንላቸዋለን። ለምንድነው ሶርስ የምንላቸው? ለ20 ሺህ ብር ሪሶርስ ምንጭ የሆኑን እነዚህ ስለሆኑ ማለት ነው። አሴቱን ንብረት እንለዋለን። ይሄ ሲምፕሊ ንብረት ነው። ሀብት የምንለው ኢኩዊቲውን ነው። ይሄ ዕዳ ነው ወይም ደግሞ ብድር። ኢኩዊቲ የምንለው ደግሞ ሀብት ነው ማለት ነው። በዚህ መልኩ አሴት ኢዝ ኢኳልስ ቱ ላያቢሊቲ ፕላስ ኦውነርስ ኢኩዊቲ የሚለውን ነገር መረዳት እንችላለን ማለት ነው። ሲምፕሊ ኮንሰፕቱን እንደተረዳችሁ ተስፋ አደርጋለሁ። ምናልባት ያልገባችሁ ያልተረዳችሁት ነገር ካለ ኮሜንት ሴክሽን ላይ ጥያቄ ማቅረብ ትችላላችሁ። በተጨማሪም ይሄን ያሳጠርኩበትን ወይም ለእናንተ ምቹ እንዲሆን የሰራሁበትን ፓወርፖይንት ከፈለጋችሁ ዲስክሪፕሽን ላይ የቴሌግራም ቻናል ያለ ሊንኩን በመንካት ገብታችሁ ቴሌግራም ላይ ማግኘት ትችላላችሁ ማለት ነው። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።